ሰላም ለእናንተ ይሁን። ዛሬ ማዘርስ ዴይ ነው፣ የእናቶች ቀን። ስለዚህ ለማሚዬ ሃፒ ማዘርስ ዴይ ብዬ ጀምራለሁ። ዳቸውም ሃፒ ማዘርስ ዴይ እያለ ነው። ሃፒ ፊቸር ማዘር ማሞች ቆንጆ። ዛሬ እንግዲህ ማሚዬና ዳዲዬን አብራችሁ ቅረቡ ያልኳቸው ምክንያት እቺ ነገር ሳስባት ነበረ። እቺ ፋኖስ ናት እና ኦልሞስት 8 ዓመት ሆኗታል አይደለ? ከሰጠሽኝ እንደ ስጦታ የሰጠችኝ እንትን ነው ፋኖስ ነው እና እቺ ለፒኤችዲ ግራጁዌት አድርጌ የዛኔ ስናከብር ተሰጠኝ እና ከማዘርስ ዴይ ጋር በጣም ለእኔ የተያያዘ ታሪክ አለ ከዚህ ጋር ከፋኖስ ጋር እና እቺ ፋኖስ ለምን እንደሰጠሽኝ ትርጉሙ ምን እንዳለው ለአንቺም ለእኔም ለእኛ ለቤተሰባችን ምን ትርጉም አለው? ማሚዬ እስቲ አንቺ ጀምሪ ዛሬ ደግሞ። እሺ በጣም ጥሩ ጥያቄ ጠየቅሽኝ። እቺ ፋኖስ ትልቅ ትርጉም አላት። ትልቅ ትርጉም የዛሬ 34 ዓመት ማለት ነው 1991 እናት የሆንኩበት ቀን ለመጀመሪያ ጊዜ በዛሬ ማዘርስ ዴይ ይሄን በማምጣትሽ በጣም ደስ ብሎኛል። እናት የሆንኩበት ቀን ነው። የዛን ቀን ስለዛ ቀን ነው የምናገረው። በመጀመሪያ ሁላችሁ እናቶች የሆናችሁ ሃፒ ማዘርስ ዴይ፣ እህቶች የሆናችሁም ደግሞ ፊቸር ማዘርስ ዴይ፣ ሃፒ ፊቸር ማዘርስ ዴይ ላለው ማለት ልጆቼ ማለት ነው። ልጆቼ ያንግ ጀነሬሽኖች። እቺ ፋኖስ እንግዲህ ቤትዬ የተወለደችበት ቀን 1991 ከባድ ቻሌንጅ ነበረ። በጣም ከባድ ነገር ነበረ። ከባድ ያደረገው ምንድን ነው? የሀገራችን ጦርነት ጊዜ ነበረ። የእርስ በርስ ሳይሆን ደርግ ሲወጣ ደርግ ሲወጣ እንትን ደግሞ ሲገባ ወያኔ ሲገባ ደርግ ሲወጣ በዚህ መሃል መንግስት አልነበረም። በጣም ከባድ ነበር። በተለይ ክፍለ ሀገር ለምንኖር ሰዎች በጣም ቻሌንጂንግ ታይም ነበረ። አዲስ አበባ ያሉት ደህና ነበሩ ብዬ አስባለሁ። እኛ ግን ወደ ለቀምት የወለጋ ዋና ከተማ ለቀምት ከተማ ውስጥ ነበር በዛ ሰዓት እና ምንድነው እኔ ስራ የለኝም፣ ባለቤቴ አስተማሪ ነው። በዛ ሰዓት ለ3 ወር ሙሉ በጦርነቱ ሰዓት ደሞዝ የለም እና ኢማጂን እንግዲህ ደሞዝ ከሌለ ምን እንደሚደረግ እንግዲህ አስቡት። በዛ ጊዜ እኔ እርጉዝ ነኝ። እቺን የመሰለች ልጅ እርጉዝ ነኝ። እቺ ቆንጆ ልጅ አጠገብ ያለችው አሁን እና እርጉዝ ነኝ ማለት ያንግ ነኝ። በጣም ወጣት ስለሆንኩ ምንም አይመስለኝም። ስለምንም ነገር አልጨነቅም ነበር። አለመጨነቄ በጣም ደስ ይለኛል። ግን አሁን ሳየው ግን በጣም ከባድ ጊዜ ነበርና ባለቤቴ ኦፍ ኮርስ በጣም ብዙ ያስብ ነበር፣ ብዙ ይጨነቅ ነበር ብዬ አስባለሁ። በዛ ሰዓት የደረሰብን ቻሌንጅ ብዙ ነው። እኔ እርጉዝ ሆኜ እንደውም ከተከራየንበት ቤት አይከፍሉም፣ ገና ለገና አይከፍሉም በሚል ውጡ ተብለናል ከቤት እና በስንት ጸሎት እግዚአብሔር ድንቅ እና ተአምር አድርጎ ቤት ሰጠን። ለዛውም የቀበሌ ቤት በዛ ሰዓት ማለት ነው። እና ከዛ ኦኬ መጣ፣ እርግዝናው እየገፋ መጣ። ከዛ ስራ የለም። በተአምር ነው እግዚአብሔር የሚያኖረን። እግዚአብሔር ግን ተአምረኛ አምላክ ነው። በእውነት እግዚአብሔር በተአምር የሚያኖር አምላክ ነው። ይህንን በቃ አሁን ሆኜ ሳየው በጣም የሚገርመኝ ጊዜ ነው። በዛ ሰዓት በኢትዮጵያ ኑሮ ደሞዝ ከሌለ እና ባለቤቴ ሄደ
ምንድነው አንድ ነገር ማድረግ ነበረበት። የሆነ ሰው መጣና አንዳንድ ነገሮችን ተመካከሩ ከዛ ሰው ጋር ጓደኛው ነው ተመካክረው አንዳንድ ነገር አሉና በቃ ገንዘብ ለማምጣት ገንዘብ እቺ ባለቤቴ እርጉዝ ነች እንግዲህ ምን ላረጋት ነው ስትወልድ የሚል መጣ። ከዛ በኋላ ሄደ። ወዴት ነው የሚሄደው? ባህር ዳር። የዛኔ ምንድነው ኬላው ክፍት ነው። ኬላ የለም። በዚህ በጦርነት ዋትስ ኬላ አይ ፈረንጇት ያለች ትጠይቃለች። ኬላ ማለት ምንድነው? ይሄ ድንበር ነው። ጌት በከተማዎች በር ላይ ጌት ያስቀምጡና ታክስ ማድረጊያ ቦታ ነው። ትጠየቂያለሽ፣ ትቆሚያለሽ፣ ከወንጀል ነፃ መሆንሽ ይተረጋገጥና ታልፊያለሽ። ካልሆነ ትያዣለሽ፣ ክፍያም አለ፣ ገንዘብም ይከፈላል እና ብዙ ነገር የሚደረግበት ነው። ብዙ ከባድ ነገር ነው። ቦ ነገር ምናምን የሚሰጥበት እና በዛ ሰዓት ግን ፍሪ በቃ ማንም መንግስት የለም። እንደፈለግሽ ትሄጃለሽ፣ እንደፈለግሽ ትወጫለሽ። በተለይ ለነጋዴ ተመቸው እና በዛ ሰዓት ባለቤቴ ሄደ። ወዴት? በወለጋ ርካሽ የሆነው እቃ ገዝቶ ከዛ ወደ ቡና ወደ ባህር ዳር፣ ከባህር ዳር ደግሞ ጭኖ ወደ ወለጋ አንዳንድ ነገሮችን ይዞ ሊመጣ ማለት ነው። በዛ ሰዓት አይደለም? አዎ የገንዘብ ማምጫ ዘዴ ነው እንግዲህ ንግድ። እና በዛ ሰዓት እኔ ደግሞ ልጅ ነኝ፣ ዝም ብዬ ዘላለሁ፣ እንደፈለኩ ነው። በዛ ሰዓት እንግዲህ ያው እናት አባት የለም፣ ወንድም እህት የለም፣ የቀረበ ወዳጅ ዘመድ ባይኖረኝም ለኔ ደግሞ እግዚአብሔር የሰጠኝ ጓደኛ ሰጠኝ። ጓደኞቼ እናት ወንድም እህት ሆኑ በዛ ሰዓት እና ስማቸው እንዳልጠቅስ አላስፈቀድኩም። ግን ግማሹ ጓደኞቼ እዛው ኢትዮጵያ ናቸው። አንዷ እዚህ አለች መጥታለች እና በጣም መልካም ጓደኞች ሰጠኝ። ከነሱ ጋር በቃ እንወጣለን እንገባለን። ኢነርጂ ጥሩ ነበረ እና ያው በዚህ ሰዓት ወልዳለሁ ብዬም አላሰብኩም። ቀድመሽ መጣሽ በተባለው ሰዓት ሳይሆን በተባለው ጊዜ ሳይሆን ትንሽ ቀደም ብለሽ መጥተሻል እና በዛ ሰዓት እሱ የለም። ወርስት ፓርት እሱ በሌለበት እኔ ምትያስኩኝ። ግን ያቺ ጓደኛዬ አሁንም ኢትዮጵያ ያለችው በጣም ወዳት ጓደኛዬ እሷ እኔ ጋር ቤቷን ዘግታ ወደ እኔ መጣች። እኔ ያልተባለችም ራሷ በቃ አስባልኝ መጣች። መጣ ከኔ ጋር መኖር ጀመረች። ከኔ ጋር እየተኛች እሷ እያለች ነው ምጥ የተያዝኩት። እሑድ ቀን ነበር ትዝ ይለኛል። በቃ አመመኝ አልኳት። አመመኝ ስላት ግራ ገባት፣ በጣም ግራ ገባት፣ ተርበተበተች። ከዛ በኋላ ምንድን ነው ያደረገችው? በጣም አዋቂ ነች በጣም። እኔ ነኝ እርጉዝ፣ እኔ ነኝ ያገባሁት። እሷ ገና አላገባችም፣ ገና ልጅ ነች። ግን በቃ ቶሎ ብላ አጋዣችን አለች። ለእሷ ፍርፍር አሰራቻት እና እሷ ደግሞ ሻይ አፈላች እና ቶሎ ጉልበት ይሆንሻል ይሄንን። እኔ እኮ ምጥ እንደሆነም እኮ አላውቅም፣ ግን እሷ ግን አወቀችው። ምንድን ነው እንደዚህ እያደረገኝ ነው ስላት፣ ጉልበት ይሆንሻል በኋላ ስለማትበይ አሁን መብላት አለብሽ አለች። እያጎረሰችኝ መብላት አልፈለኩም፣ ግን በግድ እያጎረሰች አበላችኝ ማለት ነው። ሻዩን ማጠጣችኝ። ከዛ በኋላ እየበረታብኝ ሲሄድ ምን እናድርግ ተባባል። ምንም የለንም፣ ገንዘብ የለን፣ ምን የለን። ምን እናድርግ? ሆስፒታሉ በእግር የሚካሄድበትም አይደለም። በዛ ፔን ሆኜ በእግር መሄድ አልችልም። ስለዚህ የሆነ አንድ ሰው ድንገት መጣ። መልአክ ሆኖ ነው የመጣው። እግዚአብሔር የላከልኝ ነው። የእሱ ጓደኛ ነው እና በላይ አይደለም ሌላ ነው። ረስቸዋለሁ ስሙ ነግሬሃለሁ፣ ታውቃቸዋለህ። እሳቸው እሱ አይደለም ረሳኋቸው። የሚረሱ አይደሉም። ግን የልጃቸው በርዝዴይ ሊያከብሩ ካሜራ ወንጌላዊ በዳሳ ጋር አለ እና ካሜራ ሊጠይቁት ነው የመጡት። የራሳቸውን የልጃቸው በርዝዴይ ጋሽ ግርማ በርዝዴይ ሊያከብሩ ነው የመጡት እና መጡ። አንኳኩቶ ሲመጡ እዛ እኛ ገና ጥያቄያቸው ለምን መጡ ሳትል በቃ ሄዱና ኮንትራት ታክሲ አምጡ አለቻቸው። አሟታል ሄዱ አምጡ ስትል ወይ ልጄን አሉና በጣም ራርተው
ነገራቸው ሳይናገሩ ሄዱ። በቃ እሳቸው ኮንትራት ታክሲ ይዘው መጡ። በዛ ሰዓት ኮንትራት ታክሲ ወደ ለቀምት ሆስፒታል ለመውሰድ 5 ብር ነው። በጣም የሚገርም ነው። የዛኔ ደግ ጊዜ ነበረና 5 ብር በዛ ሰዓት እኛ 5 ብር የለንም እና ወሰደች። ስትወስደኝ እዚህ ላይ ግን በዛ ጊዜ የመንግስት ሰራተኛ ሁሉ ሙልጭ ብሎ ሄዷል። ወዴት እየሸሸ ጦርነቱ ፍራቻ ወደ አዲስ አበባ ሄዷል። ባለስልጣን ሄዷል፣ ዶክተሮች ሄዷል፣ ስፔሻሊስቶች ሄዷል፣ ነርሶች ሄዷል። ባዶ ነው ሆስፒታል። ግን ዝም ብላ ነው የወሰደችኝ ወደ ሆስፒታል። ጥቂት ድረሰሮች፣ ጤና ረዳቶች አሉ፣ ትንሽዬ እዛ አለ እንጂ ምንም የለም። አደረሰችኝ። ማንም የለም። እንደውም መብራት ራሱ የለም በዛ ሰዓት። ውሃ ነበረ፣ በኋላ ነው የጠፋው ወደ ማታ እና መብራት ግን የለም። እና በቃ ተጨነቀች። አንዲት እህት የምትገርም ሂሮ የሆነች ስሟ አልማዝ ነው የምትባለው። ስሜ ስለሆነ አልረሳውም፣ ስሟ አልረሳሁትም። አልማዝ ትባላለች። ጤና ረዳት ነች። ነርስ አይደለችም፣ ዶክተር አይደለችም። ግን በተፈጥሮ ጥሩ ሙያ የሰጣት እግዚአብሔር ይሄ የማዋለድ ዕውቀት ያላት ሴት ናት። አጋዥ የላትም፣ ማንም የለም። የምትገርም ሴት እዛ ኤንጅል ሆና እንደ መልአክ ሆና ነው ያስቀመጠልኝ እግዚአብሔር ነው የላከልኝ እንጂ ማንም አይደለም ብዬ ነው የማስበው። እና በዛ ሰዓት አይዞሽ አለችኝ። እኔ ጨነቀኝ። አይዞሽ በቃ ተያዝኩኝ። እንደዚህ እጄን ይዛ ዋክታ አስደርገኛለች። እንደገና ደግሞ እቺ እህቴ ደግሞ ስሟን ብጠቅስልም አይደለም አዜብ ናት። አዜብዬ ሃይ ታየሽ፣ በጣም ነው የምወድሽ። እሷ ነበረች ከኔ ጋር። መቅዲ ደግሞ በኋላ ነው የመጣችው። እና በቃ እሷን እንደዚህ እየጨመቅኩኝ እንደፈለኩ እያደረኩ እየጨመቅኳትም ከኔ ጋር ስትወድቅ ስትነሳ በጣም ከኔ ጋር ብዙ አሳለፈች። ከዛ ለዚህ ፋኖስ ትርጉም ነው ዋናው ልመጣላችሁ የፈለኩት። የሚገርም መጨረሻ ላይ ምጡ ሲመጣ ልጄ ስትመጣ እንዲህ አይነት ፋኖስ ይዛ፣ መብራት የለም እኮ ማንም የለም። እቺ ጤና ረዳት አልማዝ፣ አሁን የምትሰሚ ከሆነ ካለሽ ባለውለታዬ ነሽ። በጣም ፈልግሻለሁ በእውነት። ኮሜንቱ ላይ ቢሆን በኢትዮጵያ አንድ ነገር በይ ኮሜንቱ ላይ ሰኔ 9 እና በኢትዮጵያ 83 በእኛ ሀገር ደግሞ 1991 አሜሪካ ይሄን እንደዚህ አርጋ ይዛ ምንም ልረሳው ማልችል ነው። እንዲህ አርጋ ይዛ ነበር የምትረዳኝ። እንደዚህ ይዛ፣ ምክንያቱም የሚይዝላት ሰው እንኳን የለም። የሆነ ነገር ላይ ትሰቅላለች፣ እንደገና ደግሞ ወረድ አርጋ ደግሞ ራሷ ትይዘዋለች። እንዲህ ነገር ታደርገዋለች። ከዛ ቢቸግራት ጓደኞቼን ውጭ ያሉትን ያኔ መቅዲም ማለች መጥታለች፣ አዜብ ሹሜ በቃ ግቡና ግዙኛለች። ኢትዮጵያ እንደዛ የለም በዛ ሰዓት። አሁን እንኳን ያው ባል ይገባል ወይ እናት ትገባለች። የዛኔ ግን ማንም አይፈልግም በእንደዚህ አይነት ምጥ ውስጥ። እና እነዚህ ጓደኞቼ ኑ ግቡ አግዙኝ ስትል በቃ እነሱ ፈሩ። እንዴት አድርገን ጩኸቴ። ከዛ በኋላ አዜብ እንኳን ገባ አለችና ነው አልቻልኩም ብላ ወጣች። አልቻልኩም ምክንያቱም እንዴት ተደርጎ በቃ እንደዛ ሆኜ በዚህ ፋኖስ መብራት በሌለበት እችን መልካም የሆነች ልጅ አሁን መብራት በቃ ለቤታችን ሁሉ መብራት ለሰው ሁሉ ብርሃን ልትሆን እችን ልጅ እግዚአብሔር ሰጠኝ። ቻሌንጅ በሆነ ቦታ ላይ መልካም ልጅ ሰጠኝ። በዛ ሰዓት ስትወለድ አይዞሽ አታልቅሽ። በዛ ሰዓት እኔ አላለቅስም። ከዚህ በኋላ አልቅሽ ጨርሻለሁ። ጥሩ ነው ሌላ ጊዜ ደግሞ እና ስትወለድ ግን በጣም ከባድ ነገር ነበርና እየጸለየች ነው እቺ ሴት። በጣም ክርስቲያን ነች።
ተንበርክካ እየጸለየች አያታለሁ እኔ ስጮህ። እንደገና ትመጣና ትረዳኛለች፣ ትጸልያለች። በጸሎት ነው ያዋለደችኝ። ምክንያቱም ከባድ አመጣጥ ነበር ስትመጪም። ከዛ በኋላ እግዚአብሔር በጸሎት አስተካከለ። አሜን። መጣሽ። ስትመጪ ስትወጪ ደግሞ አታለቅሽም፣ ምንም አትይም፣ ጸጥ አልሽ። እና ጸጥ ስትይ ደነገጥኩኝ እኔ። ወራበን ምን ሆነች? ምንድነው? በቃ ጾታውንም አላውቅም እኮ በዛ ሰዓት አይታወቅም ነበርና ምንድነው ምናምን ስል እሷ ትጸልያለች እንደዚህ በአንድ እጇ አንጠልጥላ፣ በአንድ እጇ እግሯን ያዘች፣ በአንድ እጇ ደግሞ ከአፏ ላይ የሆነ ነገር ስታወጣላት ማልቀስ ጀመረች። ከዛማ ተንጫጫች፣ እሪ ማለት ጀመረች። ኡፍ አልኩኝ፣ ደስ አለኝ። ስታለቅስ ሰላም ሰጠኝ። ምክንያቱም በጣም ከባድ ነገር ተሰማኝ ውስጤ ማለት ነው። ልክ ጠቅልላ ምናምን ስትሰጠኝ ደግሞ በቃ በጣም ደስታ ተሰማኝ። ያ ሁሉ ስቃዬ አስረሳችኝ እቺ ልጅ። ስለዚህ ይሄ ነገር ሁሌ ጊዜ አስባታለሁ። እቺ ሁሌ ነው ትዝ የምትለኝና አንድ ቀን ከልጄ የእሷ ታናሽ ሊዲያ የሆነ ቦታ ሄድን፣ ሾፒንግ ሄድንና ይህንን ነገር አየሁ። እንዴ ትዝ አለኝ፣ ይህ ነገር አለ እንደዚህ ሀገር አልኳት። አዎ አለችኝ። መግዛት አለብኝ ብዬ ገዛሁት። ለምን ፈለግሽማ አለችኝ። ነገርኳት። አይ የዛን ቀን ነገርኳት። የዛን ቀን እንዲህ ብዬ ነገርኳት። ኦ ማይ ጋድ ሺ ዊል ቢ ሃፒ። በቃ ይሄንን ነገር በቃ ያዥ አለችኝ። እና ለግራጁዌሽኗ በቃ እንሰጣታለን። ለግራጁዌሽኗ ፒኤችዲ ስትመረቅ ያንን ነገር ሰርፕራይዝ ነው ለሷ። እና ትንሽዬ መስክሬ ያው ሰጠሁሽ ማለት ነው። እና ምንድነው ትያለሽ ስትይ ብዙ ዲቴል እንኳን ባልገባ ጥቂቱንም ነግረሻለሁ። ስለዚህ አንቺ አሁን ለዚህ ጄኔሬሽን መብራት፣ ላይት፣ ብርሃን ሁኚ፣ እመርቅሻለሁ። ለዚህ ጄኔሬሽን ለጠበበው ለጨነቀው ሁሉ ላይት፣ በዛ ሰዓት በዚህ አይነት ሁኔታ የተወለድሽ አሁን ዶክተር ሆነሽ እግዚአብሔር ረድቶሽ እዚህ ደረጃ ደርሰሽ ዘመንሽ ሁሉ ይባረክ። ባረኩሽ ልጄ፣ ተባረኪ። በቃ ይሄ ነው የዚች ባጭሩ ነው እንግዲህ የዚች ፋኖስ ሚስጥሯ። የፋኖሷ ሚስጥር ይሄ ነው። ያው ከብዙ ትንሹ የተናገሩት ከሰዓቱ አኳያ። ሌላ ጊዜ ደግሞ ሂስቶሪ ይቀጥላል። እንግዲህ እኔ ካልተናገርኩኝ ማን ይናገር? እንግዲህ እኔ ነኝ ያለው ተልለው ዋናው ባለ ታሪክ። አዎ እነሱ በሌለበት ነው የወለድኩት። እጅሬው ደግሞ ሲመጣ ቆንጆ ነገር ይዞ መጣ። የሰራው ሰርቶ ከዛ ደግሞ በግ ይዞ ቅቤ ይዞ ምግብ ይዞ ምናምን ጤፍ ይዞ መጣ። በሽበሽ አደረግን ማለት ነው። እና እግዚአብሔር ይመስገን ለዚህ ያበቃን ጌታ። እዚህ ሆነን ልናወራ ለረዳን ለእግዚአብሔር ክብር ሁሉ ጠቅልሎ ለሱ ይውሰድ። እግዚአብሔር ይመስገን። ቤተልሔም ተባልሽ ማለት ልክ ወደ ጌታ ስንመጣ ነው የተረገዝሽው። ደግሞ እሱ በጌታ ነበር ከበፊቱም አትንካው። በጌታ ነበር ከበፊቱ ወጥቶ ነበር። በዓለም ነው የተገናኘነውና ከዛ በኋላ እኔና እሱ በቃ ወደ ክርስትናው ስንገባ ቤተልሔም ነው የምንላት ሴት ልጅ ከተወለደ ቤተ እግዚአብሔር የእንጀራ ቤት የዳቦ ቤት የተመለሰበት ጊዜ ስለሆነ ቻሌንጅ እግዚአብሔር መልካም አድርጎልን። አሜን። በጣም እግዚአብሔር ይባርክሽ። ተባረኩልኝ አድማጮቼም። እግዚአብሔር አምላክ ይባርካችሁ። ቴንክ ዩ። እሺ ዳኒም ተባረክልኝ። አሜን። በጣም ነው የማመሰግነው ማሚዬ፣ ይህንን ታሪክ በትንሹ ባጭሩ ቢሆንም ስላወጣሽው ሼር ስላደረግሽ በጣም ነው የማመሰግንሽ። ዳኒም በጣም አመሰግናለሁ አብረህን ስለቀረብክ እና እኔ በጣም ዩኒክ የሆነልኝ በእንትኑ ሁሉ ነገር ያው የማሚና የዳዲ ታሪክ ኤቭሪቲንግ ሁሉ ነገር በጣም ልዩ ነው ለኔ ከልጅነቴ ጀምሮ። በቃ ጊዜ እንደውም ያጥርብኛል
ሁሉ ነገር ሰምቼ ሁሉ ነገር ጠይቄ እንደ ልቤ ለማግኘት የሚያቅተኝ ታሪክ ነበረ እነሱ የሚጀምሩልኝ እና አሁን በጣም ለእኔ በጣም ደስታዬ ነው ይህንን በሰፊ ደግሞ ሞር መስማት እና ከእናንተ ጋር ደግሞ ሼር ለማድረግ በጣም ለእኔ ትንሽ ትልቅ ኦነር ነው። ቴንኪው በጣም ነው የማመሰግናቸው። እና በዚህ ታሪክ ደግሞ በጣም ዩኒክ የሆነብኝ ከሁሉም በላይ አንቺ ቅልል ሲልሽ ስትረስ ፍሪ ስትሆኚ ዳዲ ደግሞ ያንን ሁሉ ይዞ ተሸክሞ do you think maybe ዳዲ ስለተሸከመ ይሆን ያንን ፍሪደም የተሰማሽ? ስለ እሱስ ብታብራሪ ደስ ይለናል። አዎ አንደኛ አባትሽ ነገር ሁሉ ቅልል ያደርግልኛል። ምንም እንዳላስብ ነው የሚያደርገኝ። ሲጀመር አብረን ስንኖርም አንቺ 5 ሳንቲም አታስቢም በቃ ምንም እኔ አለሁልሽ ስላለኝ ያንን አቅልሎልኛል ብዙ ነገር። ፋይናንሻሊ ምንም በቃ አንቸገርም ነበር። ከወር እስከ ወር ያው ኢትዮጵያ ኑሮ ከባድ ቢሆንም ምንም አይቸግረኝም ነበረ። በዛ ጭንቅ ሰዓት ደግሞ እኔ ምን እንደወሰደው ችግር ምን እንደወሰደው እንትኔ አላቅም። በቃ ፍሪ ነው የሆንኩት። ምንም አይመስለኝም። ምንም እንዴት በልቼ እንደማድር ራሱ አላቅም። በልቼ አድራለሁ። እንዴት እንደምኖር አላቅም። እኖራለሁ። ልጅነትም አለ። ልጅ ስለሆንኩ ሊሆን ይችላል። ልጅ ስትሆኚ ምንም በቃ ደፋር ነሽ እና ኢቭን በጦርነቱ ሰዓት እንኳን ብዙ ሰዎች እየተሯሯጡ ሲሄዱ እኔ በቃ ሆዴ እንደዚህ አድርጌ እሄዳለሁ። ዝም ብዬ ብቻዬን የሆነ አለ ዋክ ማረግበት እንደ ፓርክ ነገር ነው ወንዝ ነገር እዛ ሄዳለሁ። በዛ ይሸሻል ሰው ወታደሮቹ ይሸሻሉ እና ቲቺ እርጉዝ ሴት ምን ሆና ነው እዚህ ያለችው ይሉኛል። ከኛ እኮ እቺ ሴት ትሻላለች ብለው ቆም ብለው ያዩኛል። እንዴት ተናገረኝ ሚሊተሪ ነው። አዎ የሮጠ ነበር። እነሱ የሚሮጡበትን ምክንያት የሊደርሺፕ ችግር ነበረባቸው። መዋጋት አቅም አጥተው ነበር። የኢትዮጵያ ሚሊተሪ በጣም ጠንካራ ሚሊተሪ ነው። በኢትዮጵያ ላይ ከፍተኛ የፖለቲካ በደል በዓለም ሕዝብ የተካሄደበት ጊዜ ነው። አንደኛ ኤርትራ ከኢትዮጵያ እንድትገነጠል የተደረገበት ሆን ብሎ የአረብ ሀገሮች በተለይ ግብፅ፣ ኢጅፕት የምትባል ሀገር የኢትዮጵያ ጠላትን እስካሁን የቀጠለች ሀገር በእርሷና በአረቦች ህብረት አውሮፓውያንን ተባበሩ። እነ ስዊድን፣ እንግሊዝ፣ እነ ፈረንሳይ ተባበሩ። የዚች ሀገራችን እጅ ባለበት ኢትዮጵያ ለመጀመሪያ ጊዜ ነፃነቷ የተደፈረበት እና ኤርትራ ከኢትዮጵያ የተገነጠለችበት ጊዜ። ሁለተኛ አዲስ የመጣው መንግስት ከ27 ዓመት በኋላ ኢትዮጵያ ከመራ በኋላ የወደቀው መንግስትም ቢሆን ኤርትራን የሸጠበት ጊዜ። ይሄ ሀቅ ለዘላለም የማነሳ ጉዳይ ነው። የኢትዮጵያ አንድነት በፖለቲካ ሰዎች ፖለቲካን በሚጫወቱ ሰልፊሽ የሆኑ ሰዎች ምክንያት ለመጀመሪያ ጊዜ ኢትዮጵያ ህልውና አደጋ ላይ ወደቀበት ጊዜ ስለነበረ ሰራዊቱ አመራር አጥቷል። የተበተነው በዛ ነው። ሰራዊቱ በዛን ጊዜ እየሸሹ ያለ አዩዋት እና አይቻቸዋለሁ። የተናጉትም ሰዎች 3 ሰዎች እየሮጡ ነበር፣ እየተተኮሰ ነበር። እሷ ጥይት እየተተኮሰ ቤታችን ፊት ለፊት አናታችን ላይ ጥይት እየበረረ ቁጭ ሆነናል። ውስጥ ግቡና ተደብቆ የተባለ ቀን 5 PM ላይ በዛ ሁኔታ ላይ ቆማ ሲያዩት ይቺ እርጉዝ ሴት ከኛ ትሻለች ነገር ሰማው። እቺ እንዴት አትሸሽም? እቺ ምንድናት ብለው የድፍረቷ ድፍረት እንደዛ ምንድነው ብርታቷ ጥንካሬዋ ማለት ነው። በዛ ላይ ክርስትና ጀምረናል። እግዚአብሔር እንደሚያድነን እናውቅ ነበር። ይሄ ነበር። ከዛ እንግዲህ የምግብ እጥረቱ ሲመጣ እኔ ወደ ባህር ዳር ቡና ከነከምት ጓደኞቼም አንዳንድ ገንዘብ አበድረውኝ ይዤ ቡናውን ሸጬ ከቡናው ያተረፉትን ትርፍ ደግሞ እንደገና ሌላ ዕቃ ገዛሁበት። ሽንኩርት ነገር፣ አገልግል ነገር ባህር ዳርና ከመንገድ ላይ ገዛዝቼ ስመጣ ጤፍ ይዤ በግ ይዤ ሽንኩርት ምናምን ቅቤ ነገር ስንመጣ ሙሉ ነው ቤታችን እና መንገድ ላይ ሁኜ የእሷ ጓደኞች መካከል አንድ ቡሬ የምትባል ወደ ወለጋ መሻገሪያ ዳገት መውጫ ላይ ቡሬ የምትባል የጎጃም ክፍል አለች። አሁንም ቆንጆ ከተማ ናት። እዛ ጋር አግኝቶ ልጅ ባለቤት ወለደች አሉ። ምን ልጅ ወለደች? ሴት ልጅ እንዴ ተወለደች? አዎ። ማመን አቃተኝ። በሁለተኛው ቀን ስመጣ በእርግጥም ተወልደሻል። ከዛ በቃ ተቸገርኩ። እንዴት ነው የምቸገረው? ልጅ አቅፌ ስለማላውቅ አትፈራ ብላ ስትሰጠኝ በቃ እጄ ላይ የምትፈርጭ መሰለኝ።
ያው በቃ አይዞህ አይዞህ አለችኝ። እራሷ ደገፈችኝ ማለት ነው። አይዞህ አይዞህ ብላኝ አሸከመችኝ። በቃ አይንሽን እያየሁ ለ30 ደቂቃ አላስቀመጥኩሽም። ወደፊትም ወደኋላ ማድረግ አልቻልኩም። እንደዚህ ደርቄ እንዳትፈርቺ ነው እንግዲህ ያ የመጀመሪያው ታሪካችን ነው። እንደተቀመጥኩኝ እንዴት እንደተወለደች ስትነግረኝ በጣም አዘንኩ። በጣም ምክንያቱም በኔ ሰዓት በኔ እምነት በዛ ሰዓት ቶሎ ተመልሼ የሚያስፈልገውን አሰናድቼ እሷም እንዳትራብ እንዳትጠማ አንዳንድ ነገር ቶሎ አሟለች ትወለጃለሽ። እንግዲህ ወንድ ይወስ ያላናገም ልጅ ይወለዳል ብለን መሀል ላይ ቀደምሽን እና ቀዳማዊት የሆንሽ ለዚህ ነው። ከኛም ከአባቴም ቤት በኔ በኩል የመጀመሪያውን ፒኤችዲ ዲግሪ የገባው ባንቺ በኩል ነው። በእርሷ በኩል እንኳ እህቶቿ፣ አጎቶቿ፣ ብዙ ዘመዶቿ አሉ እና ዛሬ ደግሞ በዚህ አጭር ዕድሜ ይሄን አደረግሽ ማለት ነው። ደስታ ነው። ይሄ ነው ታሪኩ። ፋኖሱ በእርግጥም የብርሃን ምልክት ዛሬም ነገም እግዚአብሔር የብርሃን ምልክት አድርጎ ሰርቶሻል። ማስተማር ደግሞ ኢንላይትመንት መስጠት ነው፣ ብርሃንን መስጠት ነው። እኔ ማስተማር ነበርኩኝ፣ ከዛም ኦፊስ ገብቻለሁ። ግን ዛሬም ማስተማር ወዳለሁ። በተለይ ቤተክርስቲያን አካባቢ ቬሪ ኢምፖርታንት ህይወትን የሚያሳምር የሚያበራ ልብን የሚያበራውን የእግዚአብሔርን ቃል ማስተማር ጀምረሻል። አሁን ይሄ ነው የፋኖስ ምስጢር። በጣም ነው የማመሰግነው። እንትኑን የሶሲዮ ፖለቲካል ነው እንግዲህ በአማርኛ እንዴት እንደምተረጉመው ግን ያንን እንትን ኤንቫይሮንመንት በአጭሩ ደግሞ ስለጨመርክልን ቴንክ ዩ በጣም። የሀገር ጉዳይ ነው መቼም። ሀገሩን የሚጠላ ሰው ካለ እንስሳም ሀገሩን አይጠላም። ሀገሩን ሁሉም ይወዳል። ኢትዮጵያዊ ሁሉ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ህዝብ ሀገሩን ይወዳል። እኛም ሀገራችን እንወዳለን እና አንዳንድ ጥቂት ሰዎች ባጠፉት ጥፋት ሀገራችን በምንም ተአምር አንኮንንም፣ አንጠላምም። መጥፎ ስምም ለኢትዮጵያ አንሰጥም። ኢትዮጵያ ሁልጊዜ ቆንጆ ሀገር ናት። ደሃም ብትሆን ሀገራችን ናት። ስለዚህ ሄደሽ ደግሞ እንደገና ያን ወስታል ታያለሽ። እግዚአብሔር ከፈቀደ እንወስድሻለን። ወይዘሮ አልማዝ በዚህ ጊዜ ከኖርሽና በህይወት ካለሽ ሰኔ 9 1983 ነቀምቴ ከተማ ዶክተሮች ባልነበሩበት፣ ነርሶች ባልነበሩበት ብቻሽን ይችን ልጅ ያዋለድሻትና ይችን እናት ያተረፍሻት በዚች ፋኖስ ጉልበት ተጠቅመሽ ብቻሽን ይችን የመሰለች ልጅ ወደ ዓለም ያመጣሻትና ብርሃን እንድትሆን ነፍሷን ያስተረፍሻት አንቺ ስለነበርሽ ካለሽበት ቦታ እባክሽን ብትቺ በዚህ ዩቲዩብ በኩል ወይም ደግሞ በፌስቡክ በኩል ቁጥርሽንና የስልክ ቁጥርሽን ያለሽበትን ቦታ አሳውቀን ኮመንት ብታደርግልን ስምሽ እናገኛለን። ነቀምት ወለጋ ሲመጣ እግዚአብሔር ፈቃድ ከሆነ እንፈልግሻለን። በትክክል ፋኖሷን ይዘን እንፈልግሻለን። ይሄ አድርግልን። እኔም ባመሰግንሽ በጣም ደስ ይለኛል። እኔም ወድሻለሁ። ሳላቅሽ ሳላገኝሽ ወደድኩሽ። ማሚን ስለረዳሻት በጣም አመሰግንሻለሁ። ለእኔም በሌለበት ቦታ የባለቤትን ነፍስና የልጄ ነፍስ ስላተረፍሽልን እግዚአብሔር ከሰማይ በረከቱን ከሰማይ ሰማያት በረከቱን ጥበቃውን ያድርግልሽ። በረከቱን ይስጥሽ። እንወድሻለን አልማዝዬ። ዳዲዬም ቴንክ ዩ። በዚህ ሀገር እንትን ነው the man brings home the bacon ይላሉ። ሪሶርስ ያመጣልና ያንን በሙሉ ሪሶርስ ደግሞ ሄደህ ስትፈልግ የማሚን ስትረስ እንትን ስታደርግላት ሁሉ ነገር ይዘህ ተሸክመህ እሱ ራሱ ትልቅ ነገር ይረዳል። ባለቤትን ዛሬም በጣም ወዳታለሁ። በጣም ከማንም በላይ በእውነት ለመናገር ዛሬም እቺ በቃ ምርጥ ናት። እግዚአብሔር ለዘላለም ይሰጠኝ። እኔ ወደ ሰማይም ስንሄድ አብሬን እንደምንኖር ይገባል። እንደ መላእክት ይኖራሉ ላይ እግዚአብሔር ቃል ባልና ሚስት በሰማይ ቤት ጌታ ኢየሱስ ክርስቶስ እንደተናገረው እንደ መላእክት ይኖራሉ። የጌታን ቃል እያገለገሉ እንደ መላእክት ጌታን በማገልገል ዘመናችን ይጨርሳሉ ይላል። ለዛ ስለሚሆን እንቀጥላለን። ተመልካቾች ደግሞ በተለይ ወጣቶች ታሪካችሁን ብትሰሙ እና ሼር ብታረጉልን ምን እንደተማራችሁ ስለ እናታችሁ ስለ አባታችሁ በተለይ ለማደርስ ዴይ አሁን በምን አይነት ሁኔታ ነው የተወለድኩኝ እስቲ አንቺም ሼር አድርጊልኝ ማሚ ብላችሁ ቁጭ አድርጋችሁ ብትነጋገሩ ብትወራሩ በጣም ደስ ይለናል እና እናመሰግናችኋለን። በጣም ቴንክ ዩ። የዛሬውን በዚህ እናጠናቅቃለን። መልካም የእናቶች ቀን ይሁንላችሁ። ኢትዮጵያውያን ወንድሞቻችን በያላችሁበት ቦታ እንወዳቸዋለን። ሁሉም ሰው እንወዳቸዋለን።
አልከማይዚንግ ስቶሪዝ የምትባል ቻናል ናት። በቃ የሚያጋጥመን ነገር በደንብ እያሰብን ያችን ከፔኑ ምንድን ነው የተቀበልነው ምን የተማርነው የምናቀርብበት ቻናል ነው እና an amazing woman in time of need ያቺ ጤና ረዳት እንዲህ አይነት ግዙፍ ነገር በመስራቷ ልትደነቅ ታሪኳ ሊነሳ የሚገባ ነው። ለዚህ ነው ታሪኳን ያነሳ ነው። የፋኖሱ ምስጢር እሱ ነው። some the mother figure ሆነችልኝ። እሺ በቃ ተባረኩ። እኔ በጣም አመሰግናችኋለሁ፣ ወዳችኋለሁ። እኛም እንወድሻለን። ሰላማችሁ ይብዛ፣ ተባረኩልኝ። ቴንክ ዩ ስላዳመጣችሁ። እናመሰግናለን። አመሰግናለሁ። እሺ ሰላማችሁ ይብዛ።